የሰው ልጅ እዚህ ምድር ላይ ሲኖር ያሰበውን ያለመውን አከናውኖ ያው መጨረሻው በስጋ ማረፍ ነው። በወይዘሮ አማረች ወይም በእናታችን ያየነው ይሄንን ነገር ነው። ሰው ያሰበውን ከፈጸመ በኋላ የሚጠብቀው ሞቱን ነው ይላሉ አቡነ ጎርጎርዮስና በምድር ስንኖር የሚሰጠን ኃላፊነት በአግባቡ መወጣቱ ላይ ነው መልካሙ። በምድር ስትኖር መስራት የሚገባትን በስጋ ልጆቿን ማሳደግ፣ ኃላፊነት መወጣት፣ ለሌሎች ሰዎች ስራን መፍጠር፣ በጎነትን፣ ደግነትን፣ ብዙ አርአያ ሊሆኑ የሚችሉ ነገሮችን ማስተማር የቻለች እናት ነች። እንግዲህ እዚህ ከተማ በመጣን ወይ በተመላለስን ቁጥር ሳናገኛት ሰላም ሳንላት አናልፍም። በጣም በጎ እናታችን ነች። እግዚአብሔር ይመስገን ደግሞ ልጆች መኖራቸው በጎ ነው። እውነት ነው፣ ዘር ይቀጥል የሚባለው መቼም በልጆች ነው። ዘር ያለው ሰው በጎ ነው። እንደው ለማልቀስም ስሜትን ለመግለጽ ምናምን በቃ በጣም አስቤ ነበር። ግን ደግሞ ይሄንን ሳይ ደስ አለኝ። አንዳንዴ መታደል ነው፣ መታደል በጣም ትልቅ መታደል በረከት ነው። በምድር መስራት የሚገባትን ወይም የምትችለውን ነገር አድርጋለች። አርአያ መሆን የምትችልባቸው መንገዶች፣ ሰው በተለያዩ መንገዶች አርአያ ይሆናል። ለፍቶ ጥሮ ግሮ ስኬታማ መሆን አንዱ የህይወት አካል ነው። በተለያየ መልክ ሰው ልጅ ስኬትን ያመጣል። መቼም አንዳንዴ እዚህ ምድር ላይ መኖራችን ሳይታወቅ መሞትም አለና ሳይታወቅ መሞት ማለት እንደው ዝነኛ መሆን አይደለም ትርጉሙ። ግብ የመጣንበትን ግብ ማከናወን ማለት መስራት፣ ተገቢውን ነገር ማድረግ ነውና ይሄንን ነገር በደንብ ያደረገች እናት ነች። በድካሟም ጊዜ ወደ ፈጣሪዋ የቀረበች እናት ነች። ስለዚህ በሁለቱም በነፍስም በስጋም ያለውን ነገር በተገቢው መልኩ ያከናወነች ነች። እንዳልኩት ደግሞ ዘር በጎ ነው፣ ዘር ጥሩ ነው። የተረከቡትን ስራ ከማስቀጠል ባሻገር ስታልፍም እንዳታልፍ ማድረጋቸው በጣም የሚገርም ነገር ነው። በዚህ ቤተክርስቲያን ውስጥ ይሄንን የመሰለ ለመልካም አርአያ ለበጎ ስራ ሊውል የሚችል ከሐውልት በላይ የሆነ ነገር መትከል ቀላል ነገር አይደለም። የምንመለከተው አዳራሽ ድንገት ነገ ብዙ ሰዎች የሚፈሩበት የሚወጡበት ነው። ቅድምም ለማለት እየሞከርኩ ነበር ከታገል ጋር ስናወራ እኛም የሰንበት ትምህርት ቤት ፍሬዎች ነን። ምንም በዓለም የትወና ህይወት ውስጥ ብንሆንም ይሄንን የትወና ህይወት ያገኘነው በሰንበት ትምህርት ቤት መስመር ውስጥ ነውና ነገ በዚህ በተለያየ መልኩ በአገልግሎቱም ይሁን በኪነ ጥበቡም ይሁን ብዙ ሰዎች ሊፈሩበት የሚችሉበት ትልቅ ነገር ነው። ለዘመናት ዝክር ብንዘክር ለ7 አሊያም ለ14 ዓመት እንዘክርና ይቆማል። ይሄ ለዘመናት ተሻጋሪ ነፍስ ይማር የሚያሰኝ እግዚአብሔር ስም የሚጠራበት በጣም ድንቅ ነገር ነው። ከዚህ ከአገልግሎቱ ባሻገር ከስጋም እንደው ከመንፈስም ስቃይ የሚፈወሱበት እህት ወንድሞቻችን እናት አባቶቻችን የተሰራው የጸበል ቤትም ይበል የሚያሰኝ በጣም ትልቅ ነገር ነውና በጣም ማለት ለማዘን አልቻልኩም። እውነት ለመናገር ይሄንን ሳይ አንዳንዴ የእውነት ደስ ይላል። በቃ አሁን እሷ አርፋለች አለች በህይወት አለች ብዬ ነው የማስበው። ሁሌ ስሟ ይጠራል፣ እዚህ ሁሌ ስሟ ይነሳልና ለልጆቿም ኩራት ነው። እውነት ለመናገር እሷም ታሪኳ ቀጥሏል አልቆመምና በጣም ደስ ይላል። ልጆቹንም እንደው በጣም ማመስገን ፈልጋለሁ። መባረክ ነው ይሄ እውነት ለመናገር መቀደስ ነው። እንደማንኛውም ትልቅ የሆነ የቁም ሐውልት ወይ የሆነ ነገር ምናምን ማሰራት ይቻላል ማለት ሌሎች ነገሮች የሚጠቅሙም የማይጠቅሙም ነገሮች ማድረግ ይቻላል። ግን ሙቅ ለጉንፋን እግረ መንገድ ለሆድ እንደሚባል አንድም የሷ ስም እየታሰበ ሁለተኛ ብዙ ሰዎች ደግሞ ሊገለገሉበት ሊጠቀሙበት የሚችሉት ነገር መደረጉ በጣም የእውነት የሚያረካ ነውና ልጆቹንም እግዚአብሔር ያጽናችሁ። ከዚህ በላይ መጽናናት በህይወታችሁ ሊመጣ አይችልም። ሁላችንም ወረፋ ላይ ነው ያለነው። መቼ እንደምንጠራ ብቻ ነው ማናቀው። እንሄዳለን። እስክንሄድ ድረስ ማድረግ የሚገባንን ነገር ማድረግ ነው። የሷን ሌጋሲ ወይም የሷን አርአያነት እያስቀጠላችሁ ነው ያላችሁትኝ። አይኖ የሷ መንፈስ በልጆቻችሁም ያድራል። የሷ ጉልበት የሷ አርአያነት እናንተም ነገ በልጆቻችሁ ማሻገር የምትችሉት ነው። ይሄ እንደ ሀገርም የሚተርፍ ነገር ነውና እግዚአብሔር ይባርካችሁ።
የእናታችንንም ነፍስ በገነት ከቅዱሳኑ ጋር ያኑርልን። እግዚአብሔር ይስጥልን።